እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን። እሱማ በርተን ከሰራ ያንተ ገረድ አይደለም ምን ይጠረቃል? እቺ መኪና እንደገዛሁት ለፍቼ ነው አይደል የገዛሁት? አረቦኝ ልጅ አይደለም መራብኝና ፊቴን እንዲሰዩ ገርጥቼ ነው አልገረጠው ብዬ እኮ እያየሁት እንደዚህ። ኦኬ መልክሽን እያየሽ? አዎ ተበላሽቶ እኮ ነው ላስተካክለው ብዬ ነው የገረጠውን ፊቴን። አሁን ለሌላ ጊዜ እንደለምድሽ እና መፍቻ ነገር ላቀብልሽ። እሺ አይደለም ዛሬ ማስፈራ ወንድም ሳልነግርህ ደግሞ እኮ አንተ ከዴጋ ሶራትልም ምን ይዝቃል? በሳልነግርህ ምንድነው ዝቅ ማለት? እዛ በኩል ያለው ጉማ ተንፍሶ ልነግርህ ነበር እኮ ቅድም አንተ መታኸኝ እንጂ ነው ቢላቀቅ በቃሽ። አይ በዛ ጋር አለ ተነፈሰ ይለኛል። ምን እያደረግሽ ነው? አለ አይደለ ቢፕ ሲል በተነቲ እኔ ደግሞ ቢባን እያደረኩኝ ቢፓስ ደርጋለ ቁጭ ነው ቆይ ቢፕ በደንብ ቢፓስ ደርጋለ እየበላሽ ኧረ በላው በስመ አብ አይልቃይ መጠጥ እንኳን ብዙም ማለት ነው። አይ ምኑን በላሽ? ኧረ ከዚህ በላይ ይሳባንታል። እሺ ይኸው ጋሺ የትኛው ባንክ ነው ያ? ኧረ ጋሼ ብሩ ነው የተጠቀማችሁበት ሂሳብ ነው። ይሄ ሁሉ አዎ ሲደመር የመጣው ሂሳብ ነው። አይደለም እንዴ? ዛሬም ልታስሮጠኝ ነው አይደል? ምን ነው የሚታጠብ ሳህን አለ? ኧረ እንጨት ቢሆን ችግር የለውም። አትቀልዳለን። ኧረ ፕሮፌሽናል ነኝ ማ እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን በጣም ይገርማል። በጣም እንዴ ሱቅ እዛ ከረሜላ ልግዛለት አለ ቢል ጀምሯል። ከረሜላ ለኔስታ ለነገዘልኝም ከረሜላ ለኔስ ሁሌ በቃ ህፃን። መቼ ነው ግን የምታርጊው? ልጅ ወልደሽ እንኳን አታድጊ። ሁሌ ህፃን በቃ አስተሳሰብሽን የህፃን አታርጊው። እኔስ ብቻ ትበይ። ዳንኤል የጆን ይዘህ ነው እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጠብ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምራ ይሁን ታጠቡ ጋሺ እሳቸው ታጠቡ። ችግር የለም። እሺ አይ በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸው ታጠቡ። ታጠቡ። ችግር የለም። ኧረ ታጠቡ። እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጠብ። ሂድ ዳንኤል አስታጠብ። ዳንኤል ታጠቡ። ኧረ እውነት እሳቸው አስታጠብ። እሺ ታጠባ። በፍጹም እንግዳ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ አስማማ አንተ ባለጌ ስነ ስርዓት ይሩጣ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ተስማሙ እናንተም ባሉ ይሩጣ ባለጌ ፌስታሊክ ስጠኝ። ደህና ዋሉ። እግዚአብሔር ይስጥልኝ። አንተ አሰደብከኝ አንተ ባለጌ። ታጠይ ሰው አታርክም። ተው አንተ ሰው ይሁን ሰው ገብቷል። አንቺ ነይ ታጠይ ይሁን ሰው ገብቷል። ታጠይ ይሁን ዘመድ መጥቷል። ኦ ማይ ጋድ! እዚህ አካባቢ ስታንዳርዱን የጠበቀ ሱቅ የለም። በእናታችሁ ከዚህ ሌላ ሱቅ የለም? ሄሎ ሱቅ። አቤት። ሃይ እንትን እዚህ አካባቢ በእናትሽ ሱቅ ምናምን ፈልጌ ነበርና ትንሽ ኳሊቲ የጠበቀ ስታንዳርድ የጠበቀ ሱቅ ምናምን የላችሁ እንዴ? ይሄ ሱቅ አይደል እንዴ? ኖ ይሄ እንትን አለብኝ በእናትሽ ብዙም አያምሩም ኳሊቲውና ትንሽ አለርጂክ አለብኝ። ለነገሮች እጠነቀቃለሁ። ገባሽ? እና ሰፈር የለም እንደዛ አይነት ሱቅ። እቺ ብቻ ናት ያለችው ሱቅ። ይሄ ብቻ ነው? አዎ። ኦኬ። ኦ ማይ ጋድ! ምን ይሻላል? ዋት አባውት አናዘር ምን ፈልገሽ ነው ግን? እኔ እንትን ነው ዳቦ ፈልጌ ነው። ዳቦ ፈልገሽ ነው? አዎ ዳቦ ፈልጌ ነውና
ትንሽ ንጽህናውን የጠበቀ ዳቦ ምናምን ካለ ብዬ እኮ ነው። አሪፍ ዳቦ አለ እኛ ጋር አለ። በቃ እሺ አንድ ስጭኝ። ምን ይደረግ እንግዲህ ለድመቴ ነው። አቤት ለድመቴ እኮ ነው። እሺ ስንት ነው? 10 ብር። ስንት ዳቦ ነው? አንድ ይበቃል። እስቲ በፔስታል እንዴ? አዎ። እና በምን ልስጥሽ? ኧረ እባክሽ ወደዛ ነው። በፔስታል ለገና 5000 ብር የምቀጣበት አቅም የለኝም። ፔስታል አትያዙ ተባለ አይደል? ምንድነው ህግ አታከብሩ? 5000 ሳይኖርሽ ነው እንዴ እንደምትበጣጠሹ? ደግሞ ሂሳቡን አምጪ ነው። የኔ እናት ልብስና ጥርስ ማይሸፍነው የለም። ጉድ ናይት። ሂሳቡን አንቺ ከየት ይመጣል ሂሳብ? አንዳንዴ ተባበሩን እንጂ የሌለው ሰው ይሞታል እንዴ? ያምሻል። ኧረ አይመልስ። ሲጀመር እኔ ካንቺ ጋር መታረቅ አልፈልግም። በቃ ካንቺ ጋር መታረቅ አይንሽ ነው ለማየት አልፈልግም። ቆይ ሽማግሌ ያቁማችሁ እንደዚህ መጣላት በራሱ ሰና ስርዓት ያለው ነገር አይደለም እንዴ? ነገ መለሳችሁ ለምትገናኙት ነገር አዊ ቤቢ ተይ እንጂ ለኛ ብላችሁ ተታረቁ አይደለም። እሰይ ድግበሉ እንዴት ነው ፍቅርሽን እንደነበረ የምር በቃ መቼ ነው ማገኛት እያልኩኝ እንዴ ነሽ? ግን እነሱ እኮ ናቸው ምክንያቶች። ታውቂያለሽ የተጣላንበት ምክንያት ታውቂያለሽ? ይሄ ነው እንደተረጋው ቀንደኛው ይሄ ነው የኔና አንቺ መጣላት ማለት። ከዚህ በኋላ እኔና አንቺ የምንጣላ ሰዎች አይደለንም ሲጀመር። እሺ አንድ ቀን እንኳን አይንሽን ሳላይ ማደር አልፈልግም። ጓደኛዬ፣ ውድ ጓደኛዬ፣ የልቤ ሰው መቼም ቢሆን ይቅርታ አድርጊልኝ። እስከዛሬ ላጠፋው በጣም ነው የሚያምረው። ሰዓት ፀጉራችንን እንሰራ እንስተካከል። ሱሪሽ አዲስ ነው እንዴ? እነዚህ ኮተታሞች